አነጋጋሪ ጉዳይ፣ አነጋጋሪ ሐሳብ፣ ወደ ጉዱ ማለቴ ወደ ጉዳዩ። አይ እንግዲህ እንከባበር። ከአዶናይ ላይ ምላሳችሁን ሰብስቡልን። የምን አህያዋን ፈርቶ ዳውላውን ነገር ወዲያ ቀዝምዝም ወዲያ ላይ ሀገሬ ሰው ቅቤያን ጣላዩ ያለሽ ጎመን ቀንጣሿል መች መታት አለ። እዩልኝ የሀገሬ ሰው ሲተርት እኮ ደስ ይላል። ቅቤ አንጣሪዋ እያለች ጎመን ቀንጣሿ። ለምንድን ነው እሱ አዶናይን የምትናገሩት? ምን ስላደረገ ምን ስላጠፋ? ምላሳችሁን አዶናይ ላይ የምታነሱ ሰዎች ስነ ስርዓታችሁን ያዙ። መከበር በከንፈር አለ ተናግሮ አናጋሪን ከላያችን ላይ ያዝልን ፈጣሪ። ግን እውነት ነው ሰው ሥራ ሰርቶ ውጤት ሲያመጣ ለምን አቧራ እናስነሳበታለን? ምላሳችሁን ሰብስቡ የተባላችሁ ሰምታችኋል። መከበር በከንፈር ነውና ሰውን ከመተሸት በፊት ሥራውን እዩ። እኔ ወላሂ ላዚም ይሁን ከዋሸው አላህ ምስክሬ ነው። ከዋሸው በቃ ቀና ብቻ ነው የሚጠበቅብኝ ማለት በቃ ውዴ ብቻ ማለት ነው የሚጠበቅብኝ። በጣም እኮ እድለኛ እኮ ነኝ። ከዛ ደግሞ ማለት በእኔና በሱ መሀል ደላላ ለመሆን እንዲህ ይላሉ። አንቺ አሁን እንዲህ ነሽ፣ አንቺ ሙስሊም ነሽ ምናምን። እኔ በጣም ነው የሚሰማኝ፣ በጣም ነው የሚወደኝ። በጣም እኔ በጣም ይሄ ፌቨራይቱ ነኝ ወላሂ ላዚም በጣም ሳስበው በቃ እኔ ግን በየትኛው ስራዬ ነው እንዲህ እኔ ግን ታድዬ አልሐምዱሊላህ። አቤት ደስታ! ዩቲናስ ታድዬ እያለች ነው። በእሷና በራቼ መሃል ደላላ ሆናችሁ ሃይማኖት የምትቆጥሩ ሰዎች፣ ፍቅር ሃይማኖትና ዘር አይመርጡም። እሱ ስለሚወድሽ እኛም ደስ ብሎናል። ፍቅር ሲያሸንፍ ማየት ለምን ይከብደናል? እሺ ከራቼ ጋር ራቼ ወንድምሽ ነው ፍቅረኛሽ ምንድነው ያላችሁ? እየጠበቅሽ ነው? እየጠየከኝ ነው? አዎ። እሺ ምንም አይደለም። እርግጠኛ ነሽ? ይህ ነገር አይጠመም። ቪዲዮ ላይ የፍቅር ነፋስ እየነፈሰ በአፍ ግን ምንም አይደለም። ዩቲናስ እየተሸኮረመምሽ ነው ወይ ራቼን ለማስቀናት? የቲክቶክ ሰዎች ግን ወንድሜ ነው ብለው ጀምሮ መጨረሻው ሰርግ መሆኑን እናውቃለን። ሙስሊም ጓደኛ አለ እንዴ? ከአንቺ ውጪ ወንድ አለኛ። እንዴት ነው? እንዴት ነው? አግብቷል ወይስ እንዴት ነው? በጣም የሚገርምሽ እስልምና ይፈቅዳል ብሎ 3 አግብቷል። ይሄኛው 4 ነው እስልምና ይፈቅዳል። አሁን አንዷን ደግሞ ባለፈው ራቼ ወሬውን አጧጧፈው እኮ። ዩቲናስ ሃይማኖቷን ስታስረዳው እሱ ደግሞ በጓደኛው ታሪክ ይቀልዳል። ይሄ በሃይማኖት መሃል ያለ የፍቅር ጨዋታ ግን ደስ ይላል። አራተኛዋን ፈልጋ እንዳይሄድ ብቻ ዩቲዬ ተጠንቀቂ። አጃሪን ተናግረሻታል። በመጥፎ ነው አልተናገርኩም መስሏችሁ ነው። ያገነዛዘብ ልዩነት ነው። እኔ ያወራሁት ሌላ ነው፣ እናንተ የቀየራችሁት ወደ ሌላ ነው። ንጹዬ እኔ ማር። ስለዚህም አንደርስታንድ እንድታደርጉ ይፈልጋለሁ። የጃ ቤተሰቦች እንድትቀየሙኝ አልፈልግም። ጾም ነው። እኔ ማንም እንዲቀየመኝ አረ ሊያሾ አልተናገርኩም ስትይን እኮ ቪዲዮ ላይ አዶናይንና ጃኒን ስትተቺ ነበርሽ። አሁን ግን ጾም ስለሆነ ያገነዛዘብ ልዩነት ሆነ። ስህተትን አምኖ ይቅርታ መጠየቅ ትልቅነት ነው። ማድበስበስ ግን አይጠቅምም። ንጹህ ነኝ ከማለትሽ በፊት ንግግርሽን አስተካኪ። ጋይስ ሄዶ ሰርቶ በቃ ሀብቱ ምናምን ዞሮ ትዳር ነው የመጨረሻ ስኬታችሁ እኮ ሰው የት ይቀራል? ግን አሁን አይደለም ሜቢ ከ15 ዓመት በኋላ ምናምን ከ15 ዓመት በኋላ ነውዬ። እስከዛ እኮ ጥርሳችን ይረግፋል። ከጆን ዳንኤል ጋር ልጅ ወልዶ ጋብቻውን 15 ዓመት ማራዘም ግን ምን አይነት ስሌት ነው? ሀብታም ሆኖ ትዳር መያዝ ይቻላል፣ ግን እድሜም እኮ ይሮጣል። አይ እናንተ አይዘው ዝም የሚል ሰው ነው በጣም የሚያስፈራው። ዝም የሚል ሰው ፍሩ። የፈለገውንማ የሚያወራ ሰውማ በቃ ኦሬዲ እኮ ታውቁታላችሁ። ዝም የሚል ሰው ግን
ኖ ኖ ኖ ኖ ኖ ኖ በጣም መጥፎ ነው ዝም የሚል ሰው። ይህች ንግግር እውነት ናት። የሚያወራውማ በቃ አውጥቷል። ዝም የሚለው ግን ምን እያሰበ ይሆን? አዶናይ ዝም ሲል ብዙዎች ይፈሩታል። ዝምታ ጥንካሬ ነው ወይስ አደገኛነት? ለማንኛውም ዝምተኛን ሰው ተጠንቀቁ። የኢትዮጵያ እግር ኳስ ለዓለም ዋንጫ የምንቀርቡ ከሆነ ማለት ነው እንደ ሐሳብ ግማሽ ጨዋታ በሩጫ ቢሆንልን እላለሁ እንጂ በኳስ አላልፍ ብሎናል፣ ማሸነፍ አቅቶናል። በሩጫ ይሁንልን፣ በቃ በሩጫ ይሁንልን የምትሉ እጃችሁ ወደ ላይ። አዶናይ ይህማ ለኢትዮጵያ ብቻ የተሰጠ ሕግ መሆን አለበት። በኳስ ማሸነፍ ካቃትን በሩጫማ አንደኛ ነን። ሐሳቡን የምትደግፉ እጃችሁን አውጡ ተብላችኋል። እኔማ 2 እጄን አውጥቻለሁ። በዝማሬው ሰማያትን የሚያንኳኳ በጣፋጭ ድምፁ የብዙዎችን ልብ የሚያክም ድላለ በስምህ ድላለ በቃልህ እያለ የተስፋን ስንቅ የሚሰጠን የሁላችንም ወንድም ዘማሪ ገብረ ዮሐንስ ዛሬ ለሱ ታላቅ የምስራች ተሰምቷል። ድላለ በስምህ እያለ በመንፈሳዊ ዝማሬዎቹ የብዙዎቻችን ሕይወት የባረከው ተወዳጁ ዘማሪ ገብረ ዮሐንስ በአዶናይ አማካኝነት የመኪና ሽልማት እንዲሁም ደግሞ የቤት ሽልማት የሚያበረክትለት ካምፓኒ መገኘቱ አዶናይ በታላቅ ደስታ አብስሯል። የዝማሬው በረከት በቤታችሁ እንዲሞላ ይህንን ደስታ ለሌሎችን በማካፈል አጋርነታችሁ እንድታሳዩ በትህትና ተጠይቃችኋል። ይህ የምስራች ለሁሉም እንዲደርስ ሼር ማድረጋችሁ እንዳትረሱ። ለዘማሪው ያለንን ፍቅር በተግባር የምናሳይበት ሰዓት አሁን የደረሰ ይመስላል። ይሄ ነው ደስታ። የዘማሪ ገብረ ዮሐንስ ዝማሬ የሁላችንንም ልብ ያክማል። አዶናይ ቤትና መኪና የሚሰጥ ካምፓኒ በማግኘቱ እጅግ ደስ ብሎናል። ይሄ ነው በጎነት፣ ሰውን ማበረታታት፣ የደከሙትን ማገዝ። ሁላችሁም ሼር አድርጉት። ያው ገንዘብ ፍለጋ ነው የመጣሁት። የኔ ወንድም አታውራብኝ። እኔ ራሱ እስከ ዛሬ 4 ቀን 5 ቀን እዚህ ጋር ቁጭ ብዬ አወራሁት ራሱ ገንዘቡንማ አዶናይ ተቆጣጥሮታል። እንዴት ነው የምታገኘው አንቺ? ድሮ ቀር አለፈ እኮ በቃ። አሁን ገንዘብ ያለው እኮ እና አዶናይ ጋር ነው። እኛ አሁን ከቻልን ወስፌ አዳምጪ፣ ከቻልን ጡረታ ወጥተን ለትውልድ እኔ በዱላም ቢሆን እዚህ ጋር መጥቼ እነዚህ ውሸታሞችን እንዲህ ነው የማጋልጸው። ጂጂዬ አዶናይ የቲክቶክን ካዝና ዘጋው እኮ። ሌሎች ቲክቶከሮች ሥራ ፈተው ገንዘብ የለም እያሉ ነው። አዶናይ የሁሉንም ትኩረት ሲሰርቅ እነሱ ጡረታ ወጡ። ግን ጂጂዬ በዱላም ቢሆን እመጣለሁ ማለቷ ትግሉ ይቀጥላል ማለት ነው። እንግዲህ እውነቱ ይሄ ነው። እናንተስ ምን ትላላችሁ? ሐሳባችሁን ኮመንት ላይ አፍስሱት። አነጋጋሪው ነበርኩ። ሰላም ሁኑ።